አንድን ዋጅብ ቦታ አላህ ካላዘነልህ በይቅርታ ካላለፈ በስተቀር በቸልተኝነት ለተውከው ዋጅብ ለምን ተውክ ተብለህ ብትጠየቅ በምትኩ 1 ሚሊዮን ሱና ፈጽሜያለሁ ብትል ያ 1 ሚሊዮን ወደ ዋጅብ ደረጃ ነው። ስለዚህ ትልቁ አላህ ዘንድ የሚያቀርበን ዋጅብን በአግባቡ መፈጸም። ረመዳንን የምንጾመው ለምንድን ነው ከተባለ ዋናውና ጠቅላይ መልሱ ምንድነው? ጌታችን አላህ ጾም ብሎ ስላዘዘ እኛም ከሚታዘዙት እንጂ እንደ ኢብሊስ ከሚያምፁት ጎራ መሰለፍ ሚስጥሩ ይሄ ነው። ዋናው የተፈጠርነው ለፈተና አይደለም። الذي خلق الموت والحياة ليبلوكم أيكم أحسن عملا لفتناችሁ ነው ብሏል። ፈተና ደግሞ በኸይርም በሸርም አለ። ወነብሉኩም ቢልኸይሪ ወሸሪ ፊትና እንዳለ አድርግ ብሎ ያዝሃል። ነገር ግን ለመተው የሚያስችል ነፃ ፈቃድም ይሰጣል። አታድርግ ብሎ ይከለክልሃል። ከፈለክ ሄደህ ለመዳፈር የሚያስችለውን አቅምም ይሰጣል። ከዛስ ትእዛዜን ታከብራለህ ወይስ አታከብርም? ትፈተናለህ። ረመዳንን የምንጾመው ጾሙ ጤና ስለሆነን አይደለም። ምግብ አብዝተን በሽታ ላይ ስለወደቅን በጾም ምክንያት ሰውነት አቋማችን ጤናችን ስለሚመለስ አይደለም። ረመዳንን የምንጾመው ማህበረሰቡ ስለጾመ ከማህበረሰቡ ተገንጥዬ አንተ ማነህ እንዳልባል ብዬ ሼም ይዞኝ አይደለም የምጾመው። ረመዳንን የምጾመው ጌታዬ ጾም ብሎ ስላዘዘኝ ነው። በዚህ ዓለም ላይ የኔ ትልቁ ግቤ፣ በዚህ ዓለም ላይ ስኬቴና ደስታዬ የጌታዬን ትእዛዝ በአግባቡ መፈጸም። የተፈጠርኩት ለዚህ ነው። ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን ያለው የዒባዳ ባያው ጣዓ ነው፣ መታዘዝ። ስለዚህ ሁሌም አቋም ሊኖረን ይገባል። ለምን እንደምንሰግድ፣ ለምን እንደምንጾም፣ ለምን ዋጅባትን እንደምንፈጽም ዋነኛው መልሳችን ከላይ ትእዛዝ ስለመጣ፣ ከላይ የመጣውን ትእዛዝ ማክበር ለእኛም ስኬት ነው፣ ክብራችን። ተግባብተናል። የሙስሊም ክብሩ ጌታውን በመታዘዙ ውስጥ ነው። ጌታውን አክብሮ ለትእዛዙ ቦታ ሰጥቶ እሺ ብሎ ጌታ ፍጡራን እንዲታዘዙት ፍጡራን እንዲያከብሩት አላህ ያደርጋል። ይሄ ነው ዋናው ቁም ነገሩ ማለት ነው። እሺ እግረ መንገድስ የተነገረን ጥቅም አጅር አለው ወይ ሲባል ብዙ ጥቅሞች አሉት። አንደኛ የጾም ለየት ያለ ጥቅሙ እንደ ሌሎች ኸይር ስራዎች አጅሩ ይሄ ነው ተብሎ አለመናገሩ አልተነገረንም። እንደውም ጭራሽ የእናንተ ሲሆን ሌላው ኸይር ስራ ጾም የኔ ብሎ ጌታ አላህ ነጥሎ ገልጾታል። አቢ ሁረይራ ረዲየላሁ ዐንሁ ባስተላለፈው ሐዲስ ረሱል ዐለይሂ ሰላቱ ወሰላም ቃል አላህ ክብሩ ከፍ ያለው የላቀው አላህ እንዲህ አለ፣ ኩሉ ዐመሊ ኢብኒ